ጤና ይስጥልኝ ውድ ቻናል ቤተሰቦች፣ በመካከለኛው ምስራቅ የተከሰቱ ሰበር መረጃዎችን ይዤ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብረን እንቆይ። በመካከለኛው ምስራቅ ውስጥ ያለው ጦርነት በበረከተበት በዚህ ወቅት ኢራን በርካታ ሚሳኤሎችና የሻሂድ ድሮኖች የተከማቹበትን ግዙፍ የመሬት በታች ያለው ዋሻ ስፍራ የሚያሳይ ተንቀሳቃሽ ምስል ይፋ አድርጋለች። በመንግስት መገናኛ ብዙሃን የወጣው ይህ ተንቀሳቃሽ ምስል ረጅም በሆኑ የኮንክሪት ዋሻዎች ውስጥ በረድፍ የተሰደሩ መተኮሻዎችና ሰው አልባ አውሮፕላኖችን ያሳያል። ኢራን ይህን ያደረገችው እነዚህን የጦር መሳሪያዎች በዝቅተኛ ወጪና በፍጥነት የማምረት አቅም እንዳላት ጠላቶችን ለምትላቸው ሀገራት ለማሳየት የተጠቀመችበት ስትራቴጂ ተደርጎ ተወስዷል። ተንቀሳቃሽ ምስሉ መጨረሻ የሌላቸው የሚመስሉ ዋሻዎች ውስጥ የተከማቹ የሻሂድ 136 ድሮኖችና በከባድ ተሽከርካሪዎች ላይ የተጫኑ ሚሳኤሎችን የሚያሳይ ሲሆን ኢራን በሀገር ውስጥ ድሮኖችን ለመስራት የምታወጣው የማምረቻ ዋጋ ከ20,000 እስከ 50,000 ዶላር እንደሚደርስ ይነገራል። ኢራን ይህን ባደረገችበት በዚሁ ቀን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች ምንም አይነት ስምምነት እንደማይቀበሉ ገልጸዋል። ትራምፕ አክለውም ከዚህ በኋላ ታላቅና ተቀባይነት ያለው መሪ መመረጥ እንዳለበትና እኛና አጋሮቻችን ኢራንን ከጥፋት አፋፍ ለመመለስ ያለመታከት እንሰራለን በማለት ሀሳባቸውን ሲያቀርቡ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቀደም ሲል እንደተናገሩት ጦርነቱን ለማስቆም አንዳንድ ሀገራት የሽምግልና ጥረቶችን እያደረጉ ነው። ኢራንም በአካባቢው ሰላም ለማስፈን ቁርጠኛ መሆኗንና ነገር ግን ራሷን ለመከላከል መዘጋጀቷን አጽንኦት ሰጥተዋል። ፕሬዚዳንቱ አክለውም ሽምግልናው የኢራንን ሕዝብ ዝቅ አድርገው ይመለከቱና ይህንን ግጭት ያቀጣጠሉ ሀገራትን ማናገር አለበት በማለት ገልጸዋል። ይህ በእንዲህ እንዳለ የኢራን ባለስልጣናት ጦርነቱ ከተጀመረ ጊዜ አንስቶ እምቢተኝነታቸውን ገልጸው ለረጅም ጊዜ ግጭት ዝግጁ መሆናቸውን አስረድተዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ለትራምፕ ባስተላለፉት መልእክት ዩኤስ አሜሪካ ንጹህና ፈጣን ወታደራዊ ድል ለማምጣት ያቀደችው የፕላን ኤ እቅድ ከሽፏል፣ ቀጣዩም ፕላን ቢ የበለጠ ውድቀት ይሆናል ሲሉ ገልጸዋል። በሌላ በኩል ደግሞ የእስራኤል ጦር በመቶ ሺዎች የሚቆጠሩ የሊባኖስ ሲቪሎችን በግዳጅ እንዲፈናቀሉ ትዕዛዝ ከሰጠ በኋላ ሀገሪቱ ላይ ጥቃት ማድረሱን ሲቀጥል እስራኤል የጋዛን መጫወቻ መጽሐፍ ወደ ሊባኖስ እየላከች ነው ሲል ለትርፍ ያልተቋቋመው የሕክምናና የእርዳታ ድርጅት አስጠንቅቋል። ድርጅቱ እንዳስታወቀው የእስራኤል የቦምብ ጥቃትና የግዳጅ ማፈናቀል ትዕዛዝ ለሁሉም የደቡብ ሊባኖስና በዋና ከተማዋ ቤይሩት ደቡባዊ ዳርቻዎች በሰላማዊ ሰዎች ላይ ሰፊ ፍርሃት እየፈጠረ ነው በማለት አሳስቧል። ውድ ቻናሌ ቤተሰቦች ለዕለቱ ያስኳቸው መረጃዎች እነኚህ ነበሩ። በቀጣይ ጊዜ እስከምንገናኝ መልካም ጊዜ